በወር አበባ ጊዜ የሚከሰትን ከፍተኛ ህመም መቀነስ የሚያስችሉ የምግብ አይነቶች እንዳሉ ብነግራችሁስ? ከዛ በተጨማሪ የበሽታ የመከላከል አቅማችሁን ለመጨመር በወር አበባ ጊዜ ጠንካራ ሆናችሁ እንድትቆዩ ያደርጋሉ። ዛሬ በሳይንስ የተረጋገጡ የሴቶችን በወር አበባ ጊዜ የሚከሰትን ከፍተኛ ህመም መቀነስ የሚያስችሉ ወሳኝ የምግብ አይነቶች ላይ እንወያያለን። ለቻናላችን አዲስ የሆናችሁ ተመልካቾቻችን ቻናሉን ሰብስክራይብ በማድረግ እነዚህንና መሰል የጤና ነክ መረጃዎችን ማግኘት ትችላላችሁ። ሰላም፣ እንዴት ናችሁ? ወደ ቻናላችን በድጋሚ እንኳን በሰላም መጣችሁ። በዛሬው ቪዲዮአችን እንግዲህ በወር አበባ ጊዜ የሚከሰትን ከፍተኛ ህመም መቀነስ የሚያስችሉ የምግብ አይነቶች ላይ እንወያያለን። እንግዲህ በወር አበባ ጊዜ ደግሞ አብረው ተያይዘው ሊመጡ የሚችሉ ህመሞች፣ የሆርሞን መዛባት፣ የራስ ምታት አብረው ተያይዘው ሊከሰቱ የሚችሉ ህመሞች ናቸው። እንግዲህ ይህን አይነት ህመም ደግሞ መቀነስ የሚያስችሉ ወይንም ደግሞ መቆጣጠር የሚያስችሉልን የምግብ አይነቶች በዚህ ቪዲዮ ላይ የምንነግራችሁ ይሆናል። እንግዲህ በመጀመሪያ ደረጃ የወር አበባ ህመምን የሚቀንሱ የምግብ አይነቶች መካከል የመጀመሪያው አረንጓዴ ቅጠላቅጠል ያላቸው አትክልቶች ናቸው። ከነዛ መካከል ስፒናች፣ ቆስጣ፣ ጎመን ተጠቃሽ ነው። እንግዲህ እነዚህ አረንጓዴ ቅጠላቅጠል ያላቸው አትክልቶች እንዴት ነው የወር አበባ ህመምን የሚቀንሱት ስንል በውስጣቸው ከፍተኛ የሆነ ማግኒዥየም ይዘዋል። ይህ ደግሞ በከፍተኛ ሁኔታ የማህፀን ጡንቻን በማፍታታት ህመም በሚኖርበት ጊዜ እንዲፍታታ በማድረግ ህመሙን መቀነስ ያስችላል ማለት ነው። ከዛ በተጨማሪ ደግሞ በወር አበባ ጊዜ በጣም ሴቶች የሚቸገሩበት ነገር ምንድነው? በከፍተኛ ሁኔታ የደም መጠናቸው ይቀንሳል። ምክንያቱም የደም መፍሰስ ሊኖር ስለሚችል ከፍተኛ የሆነ የአይረን እጥረትም ተያይዞ ሊከሰት ይችላል ማለት ነው። በዛ ጊዜ የራስ ማዞር፣ ከፍተኛ የሆነ የድካም ስሜት፣ የመደንዘዝ ስሜት ይሰማል። ስለዚህ ይህ ደግሞ የአይረን እጥረት ምልክቶች ሊሆኑ ስለሚችሉ አይረንን መተካት አስፈላጊ ነው ማለት ነው። ስለዚህ አረንጓዴ ቅጠላቅጠል ያላቸውን አትክልቶች በምትመገብበት ጊዜ የደም መጠኗ እንዲጨምር ያደርጋል። ከዛ በተጨማሪ ደግሞ በውስጡ ቫይታሚን ኬን ይዟል። ይህ ደግሞ ከፍተኛ የሆነ የደም መፍሰስ እንዳይከሰት ያደርጋል። ሁለተኛ ላይ የምናየው የወር አበባ ህመም ጊዜ የሚከሰትን የህመም መጠን የሚቀንስልን የምግብ አይነት ደግሞ ሙዝ ነው። እንግዲህ ሙዝ ደግሞ በወር አበባ ጊዜ ከሚመከሩ የምግብ አይነቶች ተጠቃሽ ነው ማለት ነው። በውስጡ ያለው ፖታሺየም፣ ከፍተኛ የሆነ ፖታሺየም የሆድ የመነፋት ሂደትን፣ የሆድ ቁርጠትን የመቀነስ ትልቅ ኃይል አለው ማለት ነው። ከዛ በተጨማሪ ደግሞ በውስጡ በከፍተኛ ሁኔታ ቫይታሚን ቢ6ን ይዟል። ይህ ደግሞ በወር አበባ ጊዜ የድብርት ስሜት፣ የህመም ስሜት ይከሰታልና ያን ቀንሶ ጥሩ የሆነ ሙድ እንዲኖራት፣ ከዛ በተጨማሪ ደግሞ ወይን የሆድ ቁርጠቱን እንዲቀንስላት ያደርጋል ማለት ነው። ከዛ በተጨማሪ በውስጡ ያለው ፖታሺየም የጡንቻ የመፍታታት ሂደትን በማበረታታት ህመምን መቀነስ ያስችላል ማለት ነው። እንግዲህ በሶስተኛ ደረጃ የወር አበባ ህመምን መቀነስ ከሚያስችሉን የምግብ አይነቶች መካከል ደግሞ ኦሜጋ 3 የተባለ ንጥረ ነገር ያለባቸው የምግብ አይነቶች የወር አበባ ህመምን የመቀነስ ትልቅ ኃይል አላቸው። ከነዛ መካከል አሳ፣ ተልባ ከፍተኛ የሆነ ብግነትን የመቀነስ ትልቅ ኃይል አላቸው። ከዛ በተጨማሪ ደግሞ የደም የመዘዋወር ሂደትን በመጨመር በእርግዝና ጊዜ ከፍተኛ የሆነ የንጥረ ነገር አይነት በሰውነቷ ተዘዋውሮ ኃይል እንድታገኝ የኦክሲጅን የመዘዋወር መጠኗን ከፍተኛ እንዲሆን ያደርግላታል። ከዛ በተጨማሪ ደግሞ ኦሜጋ 3 ፋቲ አሲድ ያለባቸው የምግብ አይነቶች የበሽታ የመከላከል አቅምን በመጨመር ጠንካራ፣ በተለይ ደግሞ በወር አበባ ጊዜ የሚከሰት ድካምን በመቀነስ ጠንካራ እንድትሆን ያደርጋታል። በአራተኛ ደረጃ የምናያቸው የምግብ አይነቶች ደግሞ በከፍተኛ ሁኔታ በቫይታሚን ሲ የበለጸጉ የምግብ አይነቶች ናቸው። ከነዛ መካከል ደግሞ ብርቱካን፣ ሎሚ፣ ፓፓያ፣ ዘይቱና ተጠቃሽ ናቸው። እነዚህን አይነት የምግብ አይነቶች መመገብ በወር አበባ ጊዜ ሊከሰት የሚችል ህመምን፣ ድካምን የመቀነስ ትልቅ ኃይል አለው። ቫይታሚን ሲ ያለባቸው የምግብ አይነቶች በከፍተኛ ሁኔታ አይረን የምንለውን ንጥረ ነገር በሰውነታችን እንዲመጠጥ ያደርጋል። አይረን ቅድም እንዳልኳችሁ በወር አበባ ጊዜ የሚከሰት ትልቅ የሆነ የደም መፍሰስ አለ። ስለዚህ በዛ ጊዜ ደግሞ ደም በሚፈስበት ጊዜ አይረን ስታተሷም ወይንም የአይረን መጠኗ አብሮ በዛው ልክ እየቀነሰ ይሄዳል ማለት ነው። ስለዚህ አይረኗን መተካት ወይንም ደግሞ አይረን ያለባቸውን የምግብ አይነቶች በመመገብ መተካት ይኖርባታል። ስለዚህ አይረን ያለባቸውን የምግብ አይነቶች ስትመገብ አብራ ከቫይታሚን ሲ ጋር ብትወስዳቸው
ሰውነታችን አይረንን የመጠቀም ሂደቱ ይጨምራል። ስለዚህ በዛ ጊዜ አይረን ሰውነቷ እያገኘ ይሄዳል ማለት ነው። ከዛ በተጨማሪ ቫይታሚን ሲ ያለባቸው የምግብ አይነቶች ወይንም የአትክልት ፍራፍሬዎች ብግነትን የመቀነስ ትልቅ ኃይል አላቸው። ከዛ በተጨማሪ ደግሞ ዋነኛው በከፍተኛ ሁኔታ በሽታ የመከላከል አቅሟን ይጨምራል ማለት ነው። በአምስተኛ ደረጃ የምናየው ደግሞ እነዚህ ኸርባል ቲ የምንላቸው ከዛ መካከል የዝንጅብል ሻይ ወይ ደግሞ ዝንጅብል በነጭ ሽንኩርት ተደርጎ የሱ ሻይ መጠጣት በጣም በከፍተኛ ሁኔታ የዚህን የወር አበባ ህመም ለመቀነስ ከሚያስችሉ የምግብ አጠቃቀም ሂደቶች መካከል ዋነኛው ነው ማለት ነው። ይህ ደግሞ በከፍተኛ ሁኔታ ብግነትን ይቀንሳል። ከዛ በተጨማሪ ደግሞ የማህፀን ጡንቻን በማፍታታት ማህፀን እንዳይኮማተር ህመም እንዳይፈጠር ያደርጋል ማለት ነው። ከዛ በተጨማሪ እንግዲህ የዝንጅብል ሻይ ደግሞ የጨጓራ የምግብ የመፈጨት ሂደትን ይጨምርለታል። ከዛ በተጨማሪ ደግሞ የማቅለሽለሽ ሂደት በወር አበባ ጊዜ ሊከሰት ይችላል እና ያን ይቀንሳል ማለት ነው። በስድስተኛ ደረጃ የምናየው ምግብ አይነት ደግሞ እነዚህ ነትስ እና ዘር የምንላቸው የምግብ አይነቶች ግሩፖች ተጠቃሽ ናቸው። ከነዛ መካከል አልሞንድ፣ ወልነት፣ የሰሊጥ ዘር፣ የዱባ ፍሬ እና ደግሞ የለውዝ ፍሬ ተጠቃሽ ናቸው። እነዚህ በጣም በውስጣቸው በከፍተኛ ደረጃ ማግኒዥየም የሚባለውን ንጥረ ነገር ይዘዋል። ማግኒዥየም ደግሞ በተፈጥሮ መስል እንዲፍታታ እንዲዝናና ወይንም ደግሞ መስል በስነስርዓት ተፍታቶ ወይንም ደግሞ መስል በስነስርዓት ስራው እንዲሰራ የሚያደርግ የንጥረ ነገር አይነት ነው። ስለዚህ በወር አበባ ጊዜ የሚከሰት ህመምን ለመቀነስ ደግሞ ዋነኛው በዚህ በማህፀን አካባቢ ያሉ ጡንቻዎች እንዲፍታቱ ማድረግ ነው። ስለዚህ እንግዲህ በእነዚህ የምግብ አይነቶች ውስጥ የሚገኘው ማግኒዥየም መጠን ደግሞ በወር አበባ ጊዜ ሊከሰት የሚችል ህመምን የመቀነስ ትልቅ ኃይል አለው። ከዛ በተጨማሪ በውስጣቸው ከፍተኛ የሆነ ጤናማ ቅባቶችን ይዘዋል። ይህ ደግሞ በእርግዝና ጊዜ ሊከሰት የሚችል የሆርሞን ያለመመጣጠን ሂደትን በዛ ጊዜ ዲፕሬሽን፣ የድባቴ ሊፈጠርባት ይችላል እና ያን ችግር ለመቀነስ ጤናማ የሆኑ ቅባቶች በውስጡ ስላላቸው እነዚህ የምግብ አይነቶች ሆርሞኗ የተስተካከለ እንዲሆን ያደርግላታል ማለት ነው። በሰባተኛ ደረጃ የምናየው የምግብ አይነት ደግሞ ዳርክ ቸኮሌት ወይንም ጥቁር ቸኮሌት የምንለው በከፍተኛ ደረጃ በእርግዝና ጊዜ ሊከሰት የሚችልን ህመምን የመቀነስ ትልቅ ኃይል አለው። ይህም የሆነበት ምክንያት ምንድነው? በውስጡ ማግኒዥየምን ይዟል። ማግኒዥየም ደግሞ ቅድም እንዳልኳችሁ የጡንቻ የመፍታታት ሂደትን ይጨምራል። ስለዚህ በዛ ጊዜ ህመምን አብሮ የመቀነስ ትልቅ ኃይል ይኖራል ማለት ነው። ከዛ በተጨማሪ ሙዷን ድባቴዋን በመቀነስ ከዛ በተጨማሪ ደግሞ ኢነርጂዋን ወይንም የኃይል ምንጯን በመጨመር ኃይል እንዲሰማት ወይንም ብርታት እንዲሰማት ያደርጋል። ከዛ በተጨማሪ የደም ዝውውር ሂደቷን በመጨመር ወይንም በማሻሻል ከፍተኛ የሆነ ኦክሲጅን በሰውነቷ እንዲዘዋወር ንጥረ ነገር አይነቶች እንዲዘዋወሩ ያደርጋል ማለት ነው። እንግዲህ ከላይ የጠቀስኩላችሁ የምግብ አይነቶች እንግዲህ ልትመገባቸው የሚገባ ህመሟ እንዲቀንስላት ከፈለገች ወይንም የህመም መጠኗ እያስቸገራት ከሆነ ያን ሂደት ለማቀዛቀዝ እነዚህን የምግብ አይነቶች መመገብ ይኖርባታል ማለት ነው። ከዛ በተጨማሪ ደግሞ በወር አበባ ጊዜ መመገብ ከሌሉባት የምግብ አይነቶች መካከል ነግራችኋለሁ ማለት ነው። ከነዛ መካከል እነዚህ ጨዋማ የምግብ አይነቶች ይህን ብሎቲንግ የምንለውን የሆድ የመነፋት ሂደትን ወይንም የቁርጠት ሂደትን ሊጨምርባት ስለሚችል እነዚህ ሳልት የበዛባቸው ወይንም ጨው የበዛባቸውን የምግብ አይነቶች መመገብ መቀነስ አለባት ወይንም ደግሞ ማቆም አለባት ማለት ነው። ከዛ በተጨማሪ ቡና ጥሩ አይደለም። ቡና ከፍተኛ የሆነ የሆድ ቁርጠት እንዲያመጣባት ወይንም ደግሞ የሆድ ቁርጠት ካለ ደግሞ ያን የሆድ ቁርጠት በማባባስ ጥሩ ያልሆነ ስሜት እንዲሰማት ያደርጋል ማለት ነው። ከዛ በተጨማሪ ደግሞ ስኳር የበዛባቸው መጠጦች ኢንፍላሜሽን ወይንም ብግነት የምንለውን የእሱን ደረጃ ይጨምራሉ ማለት ነው። ከዛ በተጨማሪ የተጠባበሱና በፋብሪካ ፕሮሰስ የተደረጉ የተቀነባበሩ የምግብ አይነቶች በጣም በከፍተኛ ሁኔታ የህመሟን መጠን ሊጨምርባት ስለሚችል እነዚህን እና መሰል የምግብ አይነቶችን በማቆም ጠንካራ የህመም መጠኗን ቀንሳ ይህን የወር አበባ ህመምን መቆጣጠር ወይንም መቀነስ ያስችላታል ማለት ነው። እንግዲህ በዛሬ ቪዲዮ በወር አበባ ጊዜ ሊከሰት የሚችልን የህመም መጠን ለመቀነስ የሚያስችሉ የምግብ አይነቶች ላይ ተወያይተናል።
ቪዲዮ ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ በማድረግ ቻናላችን ደግሞ ሰብስክራይብ በማድረግ ለእነዚህና መሰል የጤና ነክ መረጃዎች ቤተሰባችንን ይቀላቀሉ።